ባገኘው ትርፍ ሰዓት አንብብ፣ ባገኘው አጋጣሚ ተጓዝ። ይህ የታላቁ የጋሽ አሰፋ ጫቦ የህይወት መርህ ነው። አሰፋን አሰፋ ያደረጉት ንባብና ጉዞ ናቸው። ጥልቅ አሳቢ፣ ፈላስፋ፣ የህግ ባለሙያ፣ ደራሲ፣ ተመራማሪ፣ አንባቢ፣ ተራማጅ፣ የአደባባይ ምሁር፣ ንግግር አዋቂ፣ ጨዋታ አሳማሪ፣ ተደማጭ፣ ጨንቻን ያስተዋወቀ፣ ጎሜን የሰበከ፣ ጋሞን ያስከበረ፣ ኢትዮጵያዊነቱን ያደመቀ ጋሽ አሰፋ ጫቦ ካለፈ ዛሬ 8 ዓመት ሆነው። ሀገሩንና ህዝቡን እንደናፈቀ እስከ ወዲያኛው አሸለበ። ድልድዩን ስበሩልኝ እያለ እንዳዘነ እንደቆዘመ ላይመለስ ሄዶ ቀረ። ጊዜ ለኩሉ እንዲል ቅዱስ መጽሐፍ ምናልባትም ትላንትና ከአዲስ አበባ አሜሪካ፣ ከአዲስ አበባ ጨንቻ፣ ባህር ዳር፣ ሐረር፣ ጅማ ድልድዩን የሰበሩበትን ዛሬም ድልድያቸው ተሰብሮ ይሆን? እኔ እንጃ። ይህ እሳቤ 16ኛውን የአሜሪካን ፕሬዝዳንት የአብርሃም ሊንከንን አባባል አስታወሰኝ። Those who deny freedom to others deserve it not for themselves። ለሌሎች የነፈከው መብት ላንተም አይገባህም እንደማለት ነው። ሁሉም የእጁን ያገኛልና። ጋሽ አሰፋ ነፍስ ለዘላለም በአጸደ ገነት ትረፍ። ኢትዮጵያ ታከብርሃለች፣ እኛም ልጆቿ ሁሌ እንዘክራለን። ቀና ቀን የነገ ሰው ይበለን አቦ።